አንድነት የመጨረሻው አንድነት ተደረገ መሰላችሁ። የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። እሺ እየሰማችሁ ነው። ሰው ሐሜት ጀመረ ሳይገባት የእመቤታችንን ያትሙ ብያችኋለሁ። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ ታውቃለች። ማን ያውቃል? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን በሉ ንገሩ። ይችል 3 ቀን ያህል ጅብ የበላው ሰው ይመጣል መጨመር ነበረበት። በሉ ንገሩ። ይችል በጣም ነው የሚገርም። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። ልጅን ካላመጣሽ ልጅሽን አልሰጥሽም። የሰማችሁ ነው። ልጅን ካላመጣሽ በልስኪ ልጅን ካላመጣሽ ምንሽን አልሰጥሽም፣ ልጅሽን አልሰጥሽም። እንዲህ ያለ እኮ ይቻላል። በእመቤታችን የማንችል የለን። በቃ እኔ አሁን ይኸውላችሁ አይሁድ ሲተፉበት ብናየው ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየው ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስዕለ አድኅኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም። በመጨረሻ ጊዜ ተመልከቱ። በ3ኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በር አንኳኳች። የማንን? የሴትዮዋን። ንገሩ። ይሄ ምን ይዛ ይመስላችኋል? ልጇን። ባሉ ንገሩ። ይሄ ልጇን ጅብ በልቶታል። አልበላውም። በልቶታል እኮ። ከየት አመጣችው? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለች። ለምን? ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ለዚህ ነው አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋዋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ዘይ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋም ልጁ የጌታን ስዕለ አድኅኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል እችን አሰማት ነበር። ደግሞ አይገርም? አንኳኩታ ለመታችሁ ለካ መልሳለች። ኧረ ጊዜው እናንተም አሁንም አገብታችሁ መመለስ አለባችሁ። ጌታ እኔን አልሰማሁ። ይኸኛው መጨረሻዋን በቃ ያኛው ስለሚያስቀኝ ተወው ነበረ እና ወይ ጉዴ ማለት ነው። እኛ አባት ያደረጉት ምንድን ነው? ቅዱሳን አንዲት ሴት የቅድስት ድንግል ማርያምን ድግስ ትደግሳለች። ድግሷን እየደገሰች ሳለ ግን ልጇን በደንብ ስላልጠበቀች ጅብ መጥቶ ይወስደዋል። ጅብ መጥቶ ይወስደዋል ልጁን ማለት ነው። ከዛ ሰዎቹ በሙሉ ደግሞ ያሟታል። ሳይገባት እያደረገች ነው እንጂ የማርያምን ድግስ እያወጣች እንዴት ልጇን ጅብ ይበላባታል? ምን ባትለው እንጂ ብቁ ባትሆን ነው እንጂ የሚል ያሟታል። እሳቸው እንዳሉት ማለት ነው። ከዛሬ ልጅሽን በጅብ ወሰደው ሲሏት ግድ የለም ድንግል ማርያም ካለች። ድግሷን ከጨረሰች በኋላ ምን ታደርጋለች? ትሄድና ከስዕለ አድኅኖ ላይ የልጇን ስዕል በመቀስ ትቆርጥና ሳጥን ውስጥ ታስገባዋለች። ሽቶ ትቀባውና ደህና ልብስ አልብሳው እንዲህ አለች፣ ቆልፋባት፣ ልጄን ካላመጣሽ ልጅሽን አልሰጥሽም። አንዴ ድገሙት አሉ። ልጄን ካላመጣሽ ልጅሽን አልሰጥሽም። ጌታ
አንደኛ ይሄ የሚያሳየው ምንድን ነው? ለእግዚአብሔር ያላቸውን እኔ አክብሮት አይደለም ማየው ማለት አሁንም እሱን እንደ ሕፃን ልጅ ነው የሚያደርጉት። አሁንም በማርያም እንደሚታዘዝ ነው። ልጄን ካላመጣሽ ከንቱኑ ላይ የቆረጠችው ልጅሽን አልሰጥሽም። ስለዚህ በሶስተኛው ቀን ቅድስት ድንግል ማርያም ልጇ እዛ ሳጥን ውስጥ ተቆልፎበት አላስችል ስላላት በሶስተኛው ቀን በር አንኳኳች። በር ስታንኳኳ ማናት? ቅድስት ድንግል ማርያም ናት። ጅብ የበላውን ያንን ጤነኛ ልጅ ይዛ መጣች። ከዛ በኋላ ከሳጥን ውስጥ አውጥታ የቆለፈችበትን ያንን ስዕሉን አውጥታ ለቅድስት ድንግል ማርያም ልጇን ሰጠቻት፣ ሰገደችላት ይላል። ይህንን ግን በእውነት ቦሊውድ ወይም ይሄ በጣም እውነት ለመናገር በእንትን ደረጃ የሚያስደንቅ ነው፣ እንደዚህ ማሰብ ማለት ነው። ግን አባት ናቸው እኚህ ሰው፣ እኚህ አባት ናቸው። እንግዲህ ይኸው አለባበሳቸው ያስታውቃል። መምህር ናቸው። ባለፈው ህዝብ ተሰብስቦ እዚህ ላይ መጥተው ዘማርያም እየጠየቃቸው ብዙ መምህራኖች ባሉበት ቦታ ላይ ሲጠየቁ ነበር። መምህር መሆናቸው ይታወቃል። የኚህ መምህር ትምህርት ቤተክርስቲያንን አይወክላትም ማለት ይቻላል እንዴ? በእውነቱ እንዴት ነው? እውነቴን ነው። ኦርቶዶክሳውያን ለእኛ አትመልሱ፣ ግድ የለም ስሙንና ሄዳችሁ ግን ምን ማለት ነው? ስዕል ቆርጦ ልጇን ቆልፎባት በቃ ልጅሽን ልጄን ካላመጣሽ ልጅሽን አልሰጥሽም ማለት ይሄ እግዚአብሔርን በዚህ መልክ ነው ወይ ዝቅ የምናደርገው? በዚህ መልክ ነው ወይ? እኔ ጌታ ኢየሱስ ሆይ እውነቴን ነው። ኦርቶዶክሳውያን ካላችሁ በፍቅር ነው የምናናግራችሁ። እስቲ ይህንን ነገር መልሱልን በእውነቱ ማለት ነው። ያ ካላችሁ ግቡ ቅዱሳን። ለምን እኛ እኮ ዝም ማለት ያልቻለው እኮ ይህን እየሰማን ነው። ፍቅሬ ሰላም ናችሁ? አስጂ ሰላም ነው አለው። እየሰማሁ ነው። ምን ሰላም አለ እያልክ ነው? አረ ገራሚ ነገር እየሰማሁ። ገራሚ ነው። የዚህን ያህል ቀልድ ነው በጣም እንጂ በእውነት ሁለተኛ የስሰማው እኔ በጣም ነው የተገረምኩትኝ። እኔ ቆይ አንድ ሰው የሚጠይቅ የለም እንዴ? እኛን መታችሁ ትከራከሩናላችሁ አይደል? እነ ልደት ይሄንን አትሰሙም? ለምን አትጠይቁም? ማርቆ እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ አሁን ይህን ስሙት። እሺ በቃ እግር ታጥቦ አይደፋም። ከመጀመሪያው ላድርግላችሁ። በቃ ቆይ ቅድስት አርሴማ ትርፏ ምንድን ነው ካላችሁ፣ እኛን የክርስቶስ አድርጋ ማስረከቧ ነው። ክርስቶስ እኛን ነው ለሰማዕታት የሸለማቸው። ምዕመናን በእነሱ ስም ምንድን ነው ቅድም እየነገርኳቸው የነበረው አኬ ምን አለ? በገድላት በምናምን ክርክር የለም አለ ማለት ነው። ከዛ አንድ ቀን ግን ኤርሚ ሲናገር ስሙን ለምሳሌ የአባ መኔቱን ስም አቀያየረው። የገዳሙ ኃላፊ ስምና ሌላ የባለ ታሪኩን ስም አቀያየረ። እንደተረዳሁት ከሆነ ማለት ነው። ያቺን ይዞ ተሳስተሃል ብሎ ሊገባ ሄደ ማለት ነው። አሳያችኋለሁ። ቆይ ሰው ልኮልኛል። ለዚህ ነው ወደ ውስጥ ገባ ያልኩትኝ። አሳያችኋለሁ የተከራከረበትን ማለት ነው። ኦኬ ሲፈልጉ ይከራከራሉ፣ እናሸንፋለን ብለው ሲያስቡ ማለት ነው። ለምሳሌ መምህር በረከት ትዝ ይሏቸዋል። መምህር በረከት ከኤርሚ ጋር በገድል ተከራክረዋል። ትዝ ይላችሁ እንደሆነ ማለት ነው። ክፍተት አግኝተው እናሸንፋለን ብለው ሲያስቡ ገብተዋል። ኤርሚ ግን ሁሉንም ምንድን ነው ያሰኛቸው? ይዛለታ ምን ነበር ያሉት? እስቲ ጻፉልኝ። መምህር በረከትን እንኳን በጣም ነው የምንወዳቸው። በጠየቃቸው ቁጥር ሜታፎራ በጠየቃቸው ቁጥር ሜታፎር እያሉ ነበር ማለት ነው። መምህር በረከት አያችሁ፣ ሁላችሁም ሰምታችኋቸዋል ማለት ነው።
ለምንድን ነው ግን የሚገቡት? ክፍተት ሲያዩ ሜዳው የሚመች መሆኑን ሲያዩ ማለት ነው። ሜዳው የማይመች መሆኑን ካወቀ ግን እራሱ አጌ ምን ይላል? ያው እንደሰማችሁት በገድላትና በጣም ያለ መነቃቃል ኢትዮ አሁንም ገድል እንደሚያስፈልግና አንዴ የገድላት እንዲሁም የተአምራት መጽሐፍት ለሃይማኖት መከራከሪያ ሊሆኑ እንደማይችሉ የሃይማኖትን መሰረት ራሱ እንዳልሆኑ ስህተትም ሊገኝባቸው እንደሚችል በተደጋጋሚ ቪዲዮ ሰርች አሳይቻችሁ ነበረ። የሌሎችንም መምህራን ቪዲዮ አሳይቻችሁ። እሺ ይህንን ሰምታችኋል? እሺ ይህን ሰምታችኋል? ቆይ አንዴ እስቲ ከሰራልኝ የተላከልኝ ያለ አሁን እስቲ እሱን እስቲ ልክፈተው ላልኮ ነው። በቃ መጽሐፉ ሰው ይበላ ነበር ነው የሚለው። ለምን? ኦኬ አየህ፣ እንትናም ተከራክሯል ማለት ነው። ታሞ ይሁን ምን ይሁን አላውቅም። እንግዲህ ሂድክሽ ከመጀመሪያው መጽሐፉ እጅ ላይ ያለው ሄዶ ወደ መጀመሪያው ገጽ ጥያቄ። እሺ አሁን መዝሙረ ያሬድ የተከራከረበት ነው ማለት ነው። ይሄ ነገር ማለት ነው። አያችሁ ሲመቻቸው ምን ሊሉ ይገባሉ ማለት ነው። እስቲ እንስማው እንግዲህ የሰማ ሰው ነው የላከልኝ። ይህንን እስቲ ጠይቅና እኔ ወደ መጀመሪያው ገጽ እንደዚህ አይነት የተንኮል በጣም በቅንነት ነበረ፣ ግን ተንኮልን አየሁብህ። ስለዚህ ተመለስ ወደ መጀመሪያው ገጽ። ጥያቄውን አይቀበሉኝ። ወደ መጀመሪያው ገጽ ተመለስ። እኔ ከተንኮል ጋር አብሬ መታበል ስለማልፈልግ ተንኮልም አላልኩም። ስለ 78ም ወደኋላ አይደለም ወደኋላ ሂድ። ምክንያቱም መብላቱን ከቅድም ካለማመን ጋር ከመካር ጋር አገናኝተው 78 ነፍስ በላ ሚለው ካለ ወደ መጀመሪያው ተመለስ። ለምንድን ነው የበላው? ንገረኝ። እየተመዘነ ነው እኮ። ለምንድን ነው የበላው? በምንም ሁኔታ ሆኖ ይብላው፣ ችግር የለውም። ተመለስ ወደኋላ። መነሻው ታሪኩ እዛ ስላለ መልሱ እዛ ስላለ ነው። ምን ይጠቅመናል? ቆይ እኔ ጥያቄን ሳይሰሙ እንዴት እንደዚህ ጠየቁ? ወደኋላ ሂድ። ከማን የጀመርከው? ሲጀመር እኔ ነኝ እሺ ያልኩህ እንጂ ሌላ ሰው ቢሆን እሺ አይልም። ሂድ ወደኋላ። የመጀመሪያው እኔ አልገባኝም፣ ግን የምጠይቀው ነገር ገብቶት ይሁን አልገባኝም። እኔ ቦርናጌ አንድ ነገር ልንገርህ፣ ከመሀል ታሪክ አይጀመርም። ሙሉ ታሪክ የያዘ እንደዚህ ያለው ውይይት ጥሩ መዝጋት ትችላለህ። ነፍስ አፈር ትሆናለች ብሎ ይሄ የዚህ አበምኔቱ ነፍስ በለትጹን ጸሎት አፈር ሆናለች ማለት ዲሳፒር ልክ ይሄንን ያልኳችሁ። አዎ አያችሁ፣ ልክ ትክክለኛ ነገር ነው የላከልኝ። ዲሳፒር ነው የሆነችው። ሼር አድርጎ ቅዱሳን ባችም የዚህ ሰው ነፍስ ሲኦልም አልወረደችም። ታዲያ አፈር ነው የሆነችው ይላል። ይኸው ወንድሞች ናቶች፣ ይኸው ኦኬ፣ ይኸው አያችሁ እዚህ ጋር ኦኬ አለ። ይኸው ሊከራከር ነው የገባው። ያው ለመሸሽ የፈለገው እቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ማለት ነው። ይህች ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ የአባለሱንን የማማለር ስራ አየን። እንደ እግዚአብሔር ፍቃድ የቅዱሳን ምርጫ እንደሚሰራ አየን። አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል አሁን በደንብ አድርገህ ስማ። መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ስጋ ወደ መበስበሱ ሊሄድ ይችላል። ስለዛ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ስለ ነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል፣ ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው። አያችሁ ይኸው መጀመሪያ ምን አለ? ቅድም ለገድል ለክርክር አይሆንም። ለምን ገባ ግን? የዛን ጊዜ የገባው በእኔ እንትን ኤርሚ ስም ያቀያየረ ይመስለኛል ማለት ነው። እና ያችን አግኝቶ አፈናለሁ ብሎ ገብቶ ታፍኗል። እርግጠኛ ነኝ። ስቲል እውነትን ነው ዳጊ፣ አቋም የላቸውም። እውነት ነው።
አይደለ ግድ የለም ጨርስ አማርኛ ቃል ጨርስ እያልክ አንተ ከሰንት ጋር ይመጡልሃል አይደል ጨርስ በል አንተ ጨርስ በል ጨርስ በል በየማዕከሉ እኔ ተዋራ ጨረስ እዚሁ እያለንክ ነው እዚሁ አንተ ራሱ እየተጨረስክ ነው መክብብን እንደጠቀሱ መጽሐፍ ቅዱስ ጠቅሰህ ነፍስ አኗኗሯ እንደምትጠፋ ነፍስ ወደ አፈርነት እንደምትመለስ መረጃ አምጣ ምሳሌ ላንሳ ይሄው ሁለተኛ ያጂው ምሳሌ እዚህ ድርሳነ ሰንበት ላይ ይጸልያል የሚል ንባብ አገኘን አይደል ዕብራውያን 7 ላይ አቤት እኔ ግን የኛ ልጆች ራስ ፍጥነታችሁ ራሱ አይኔ ወይኔ ወለድ አስደሰታችሁኝ እኔ ራሴ ወይ ዳግ እሺ ሰላም ብያለሁ። እንዴት ነህ? ሰላም ብዛ። እንዴት ነህ? ጌታ ይመስገን። አስወጡ ባረለ አይ ኖ ይሄ ማለት በመጀመሪያ ሁላችሁንም ሰላም ልበላችሁ። ስራ ላይ ስላለሁኝ አይመቸኝም፣ ግን ትንሽ ላውራችሁ ብዬ ነው። ሁላችሁም ሰላም፣ ጌታ ብሶ ይባርካችሁ። እንደዚህ ሲያደርጉ አንተ ቤት 3ኛው ቤት ነው ወይም 4ኛው ቤት ነው። እቺ ቪዲዮ ስትከፈት በተቻለ መጠን ተሯሩጠው ያስወርዱታል። ለምን መሰለህ? ትልቅ ውርደት ነው። ይሄ እንደ ተቋም እንደ ቤተክርስቲያኑ እንደ ግለሰቦቹ ትልቅ ውርደት ነው። ለረጅም ጊዜ የራሳቸው ቤተሰቦች የራሳቸው ምዕመናኖች የሚያውቁት ምንድን ነው? በገድላትና ድርሳናት ላይ መምህራኖቻቸው እንደማይከራከሩ የፈለገ ቢሆን እና አንተ ራሱ ያንን ሐሳብ ስታነሳ ምን ነው መጽሐፍ ቅዱስ አትፈልግም እንዴ ትፈራለህ እንዴ ብሎ በማሸማቀቅ ነበር ረጅም ጊዜ ነውራቸውን የሚሸፍኑት። ገባህ? አሁን ችግር የመጣው ምንድን ነው? በየዕለቱ ኤርሚ ያው እያበላሽባቸው መጣ። ገባህ? ይሄን ያሰት ትምህርት ያፈርሰባቸው ጀመር እና ኮንቲኒየስሊ ይሄ ነገር ውርደት ሲመጣ ጥያቄው እዛ ቤት ሄዶ እንደሚል ነገር አለ እንዴ? የሰማ ብቻ የሚጸድቅ ከሆነ ያው እንግዲህ ያነበበ ያስነበበ የሰማ ያሰማ ነው እንግዲህ ገድላቱ የሚለው። የሰማ ከሆነ እኮ ሌሊት ሲቀደስ እንግዲህ ቱሪስቱም ፈረንጁም አበሻውም እስላሙም ጴንጤውም ይሰማል። ገባህ? ያ ሁላ ሊጸድቅ ነው አይነት እንደዚህ አይነት መሰል ጥያቄዎች ከራሳቸው ልጆች ጥያቄ እየመጣባቸው ሲጨነቁ በቃ አንድ ቀን ሰብሮ ገቡ። ገባህ? ይሄን ፕሪንሲፕላቸው ማፍረሰው አቋም የላቸው መምልህ ይሄንን ነው። አንድ ሰው በገድላት አልከራከርም ካለ በተለይ ቤተክርስቲያኒቱ አቋም ነው ካለ በኋላ መልሶ ያን ፕሪንሲፕል አፍርሶ ዱላ ቀረሽ ነው። አይተዋል ከኤርሚ ከአኬ ጋር ያደረጉት ክርክር። እኔ ሙሉን ብትሰማዋል ራሳቸው ዌብሳይት ላይ ማለ ከፈለክ ሊንኩን ልክልሃለሁ። ዱላ ቀረሽ ነው። በቃ ዱላ ቀለሽ። መጀመሪያ የገባው እንዳልከው በስም ተሳስተሃል በሚል ገባና በዛው ከመጣው አይቀር እንግዲህ አንዴ ከተበላሸ ፕሪንሲፕሉን ካፈረስኩት አይቀር ብሎ ቀጠሉ። አሁን እንደምታየው ነፍስ ጠፋለች አትጠፋም ብዙ ቶፒኮች አንስተው በዛው በመጽሐፈ ሰዓታት ላይ እንግዲህ ዱላ ቀረሽ ነገር አረጉ። በኋላ መዝሙረ ያሬድም ይሄን ሳይ እንዲህ ከሆነማ እኔም ልግባበት ብሎ ከቦርናጌን ጋር ታምረ ማርያምን ገልጠው ታምረ ማርያምን አያስከፍቱም የፈለገ እነሱ ቤት ቢሆን ግን ያው በመጨረሻ ከአቅማቸው በላይ ሆነ። ጥያቄዎች መነሳት ጀመሩ። ከፍተኛ ገባህ ቤተ እምነቱን ጥያቄ ውስጥ የሚከቱ ነገሮች መነሳት ሲጀምሩ ገቡበት። በኋላ ጭራሽ በጣም የገረመኝ የመምህር በረከት ነው። ምክንያቱም ረጅም ጊዜ ገድላትና ድርሳናት መከራከር እንደማይሆኑ ሲያስተምር ሲናገር የነበረ ሰው ነው። ሰፊ ጊዜ ረጅም ጊዜ ወስዶ ነው እንግዲህ ሚኪ ቤት ገብተው የተከራከሩት። እንዲህ ነው እንዲህ ለማለት ፈልጎ ነው በዚህ ሲል ሲከራከር አይታቸዋልና ምን ልል ነው ውስጣቸው ያውቀዋል። ገባ ውስጣቸው ያውቀዋል። እነሱን ሳትቀበል ኦርቶዶክስ መሆን እንደማትችል እነሱን አልቀበልም ቀሲስ እንዳሉት ቀለል ተደርጎ የሚታይ አይደለም። ከፈለኩ እቀበላለሁ ካልፈለኩ የምትለው አይደለም። ዶክተር ዘበነ እንዳለው ነው ትክክል። እነሱን ሳይቀበሉ እንዴ ታዲያ ጴንጤ ነህ እኮ ማለት ነው አለ እኮ እሱ ቪዲዮ አለ እልክልሃለሁ ከፈለክ። ገድላትን አልቀበልም ወይም መቀበል ግዴታ የለብኝም የምትል ከሆነ እኮ አንተ ቆንጆ ጴንጤ ወይም ጥሩ ካቶሊክ ነህ አለ። ይህን ቃል ተጠቅሞና ምን ልልህ ነው እቺ ቪዲዮ ማለት ትልቅ ውርደት ነች። በሌላ ጊዜም እኛም ቤት ማለት ከዚህ በኋላ አቅም የላቸው አይችሉም። አንፈልግም ማለት አይችሉም። በመጽሐፍ ቅዱስ አድርገልኝ ማለት አይችሉም። ምክንያቱም በቃ ተበልተሃል። በቃ ከአንድም 3 ትልቅ የምትላቸው መምህራኖችህ ገብተውበታል። አንዴ እዚህ ውስጥ
አሁን መውጫ የለም። እንግዲህ አኬ ነው ሞር እንትን የሚሉት አኬም ገብቶበታል፣ መዝሙር ያሬድም ተጨማልቆበታል፣ ዲያቆን በረከት ወይ መምህር በረከትም ገብቶበታል። ምን አይነት ኤክስኪውዝ መስጠት ይችላሉ? ወይ ሰኞ ነው የምንገባው በድርሳን አይሉ፣ ዛሬ ሐሙስ ነው አንወያይም አርባ አይሉ። እንግዲህ መቼም ገባ ምን አይነት ምክንያት መስጠት ከዚህ በኋላ ይችላሉና በጣም የምፈልገውን ቪዲዮን ያሳየኸውና ተባረክ። ጥሩ እንትን ነው። ከዚህ በኋላ በመጽሐፍ ቅዱስም በገድላትና ድርሳናትም መወያየት ግዴታቸው ነው። ላይክ ምርጫ ሳይሆን ግዴታቸው ነው። ሌላው የመጨረሻ ማለት የምፈልገው አንድ ቪዲዮ አለ፣ እሱንም ልክላለሁ፣ እኔ ፔጅ ላይ ይገኛል። ገድል መጽሐፍ ቅዱስ ነው ብለዋል። እንግዲህ መምህሩ ሲናገሩ ስማቸው ነው ስለረሳሁት ነው። በእርግጥ ዶክተር ዘበነም ገድል እኮ መጽሐፍ ቅዱስ ነው ብሎ ተናግሯል። ሁለቱም ቪዲዮ አንድ ላይ ያለበትን ልክላለሁ አሁን ከፈልክ በውስጥ። ስለዚህ እኔ ገድል ሳነሳ ለአንድ ኦርቶዶክሳዊ ገድል መጽሐፍ ቅዱስ ነው፣ ለኔ አይደለም። ገድል መጽሐፍ ቅዱስ ነው፣ ለኔ አይደለም። ለኦርቶዶክሳዊ ግን የትኛውም ገድል ወይም ድርሳን መጽሐፍ ቅዱስ ነው ብሎ መቀበል አለበት። መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው ነው ከመጽሐፍ ቅዱስ የወጡት የተወለዱት አዋልድ የሚሏቸው ለዚህ ነው። ስለዚህ መጽሐፍ ቅዱስ ናቸው ብለዋል ቃል በቃል ማለት ነው። አሁን ተመልሶ ገድል መጽሐፍ ቅዱስ አይደለም ማለት የሚችለው ጴንጤ ነው እንጂ ኦርቶዶክስ ማለት አይችልም። የራሱ መምህራኖች ብለዋል፣ ዶክተር ብለዋል። ግለሰቦች ያሉት እኮ ይሄን መላውን ኦርቶዶክስን ይወክላል ማለት አይደለም። ተቋሙን ይወክላል ማለት ቤተክርስቲያኑን ይወክላል። ማንም የፈለገው ሊል ይችላል፣ ሊሳሳት ይችላል የሚል ሰው ካለ በቤተክርስቲያኒቷ አሰራር መሰረት እንዲህ አይነት ትልልቅ ፊገር የሆኑ ወይም ትልቅ ፖስት ላይ ያሉ ሰዎች ቤተክርስቲያኒቷ ያንን ሹመት ስትሰጣቸው፣ መምህርም ስታረጋቸው፣ ቀሲስም ስታረጋቸው የቤተክርስቲያኒቷ አፍ ናችሁ እናንተ የምትናገሩት እኔ እንደተናገርኩት ያህል ነው፣ እናንተ ስትናገሩ ቤተክርስቲያኒቷ አለች የማለት ያህል ነው ብላ ነው ያንን እንትን የሰጠቻቸው። ተናገሩልኝ፣ ስበኩልኝ፣ አስተምሩልኝ ብላን የሰጠቻቸው። ምናልባት የማይጠማት ነገር ይሄንን አላልኳችሁም የምትለው ነገር ሲኖር እንደ አቡነ ገብርኤል ታወግዛለች። ካላወገሰች ግን ያስተማርከው በአደባባይ ያስተማርከው ነገር ሳይወገዝ ከቀረ እንደ ቤተክርስቲያኒቷ ትምህርት ነው የምንወስደው። ቤተክርስቲያኒቷ እንደተቀበለችው ነው ያንን ንግግርህን የምንወስደው። አይ አንቀበልም፣ ገድል መጽሐፍ ቅዱስ መምህር ከሊ ያሉት ትክክል አይደለም ብላ እስክታወግዛቸው ድረስ ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ቃል በቃል አሁን ባልኩት መንገድ ዶክተር ዘበነም መምህሩም ተናግረዋልና እስኪወገዙ ድረስ ይሄ ስቴትመንት እንደ ቤተክርስቲያኒቷ ስቴትመንት የመውሰድ ወይም ደግሞ የመቀበል ግዴታ አለባቸው። እኛም የመውሰድ መብት አለን። አንድ ግለሰብ እኮ የተናገረው ነው እሱ ስላለ ነው እንዲህ ማለት አይቻልም። ስህተት ከሆነ ግለሰቡ የተናገረው ቤተክርስቲያኒቷ የራሷ አሰራር አላት፣ በራሷ አሰራር ታወግዛለች። ግን አልተወገዙም እነዚህ ሰዎች እና እነዚህ ነገሮች መሰመር አለባቸው። ይሄን ቪዲዮ ልክልሃለሁ። ግን ዋናው ነገር ይሄን ቪዲዮ እንዳታሳይ የሚከላከሉ ለምንድን ነው? በጣም ፕራውድ የሚያደርጉበትን በጣም በመጽሐፍ ቅዱስ እንጂ ይሄ ለምዕመናን የተዘጋጀ ነው እያሉ ይዋሹ የነበረበትን በመጨረሻው ሌቭል ላይ ደረሰ። ገባ? ሁሉ መጽሐፍ ተገለጠ፣ ሰው መጠየቅ ጀመረ። ይሄ ሁሉ ውሸት፣ ይሄ ሁሉ ከልት ተሸክመን እንዴት ነው የምንሄደው? ወይ ከልት አይደለም ካላችሁ መልስ ስጡ ሲባል ያው እንግዲህ የገቡበት ጭቃ ነው ማለት ነው። የገቡበት የሚጠሉት ክርክር ነው፣ እየጠሉት ያደረጉት ነው። ከዚህ በኋላ ምን አፍ ይኖራቸዋል? ገድላትን አታነሱም ለማለት ቴንኪው። በቃ ሁላችሁንም አመሰግናለሁ። ተባረኩልኝ። ትክክል ወዳ በጣም ፐርፌክት የሆነ ነገር ነው የተናገርከው። እንትኑን ላክልኝ። በጣም ይገርማል። በሉ እንግዲህ እስቲ እንትኑን ኮፒ ሊንክ ታደርጉታላችሁ። መመለሳችሁ ነገር ረገን ግን እንደዚህ ሆናችሁን የምትጠብቁት? ኧረ በስመ አብ በአንዴ እኮ ነው እኮ የነረተኝ። አስቺ አቤት አቤት። ሰላም ወንድማችን። አዲስ ነኝ፣ አታውቀኝም። በጣም ግን እከታተልሃለሁ እና በጣም የሚገርም ነው። በጣም አሁን ነው በቃ በጣም ነው እኔ አሁን አዝኛለሁ በጣም። ምክንያቱም አሁን ነው በቃ ወንጌል ኦርቶዶክሶች በጣም ያስፈልጋቸዋል። ከምሬ ነው የምነግርህ። በጣም ወንጌል በጣም ያስፈልጋቸዋል። ምንም ነገር አያውቁም። እና እኔ ራሱ አሁን አስተዳደጊ ምንም አንድ for the last 30 years አንድ ባይብል የሚባል ነገር አላቅም፣ አላስተማሩኝም። ባይብል ይዞ ምናምን የሚያስተምር ቄስ አይቼ አላቅም ነበረ። እና አሁን ነው ጌታን የተቀበልኩት። የዛሬ 1-2 ዓመት ሆነኝ። አሁን
እና ወንጌል በጣም ያስፈልጋል። እና ትክክል ነው። አንተን በቃ አሁን ያነሳው እንትን በጣም አሪፍ ነገር ነው። ያባልናል። በቃ now it's time to preach now በቃ እና በጣም ደስ የሚል ነው አስቼ። እና በቃ እግዚአብሔር ከረዳ በቃ ሁላችንም እንሳተፍ በወንጌል እንንገራቸው። በቃ አትሊስት በቃ እነ ቃልዬን እንግዲህ ሁሉ ጊዜ ነው የምታያቸው ማለት አንዴ ቃልዬ በጣም ወደዋለሁ። ማቀኝ እኔ ማቀው በጣም ደስ ይላል። ኦ ማይ ጋድ እና ማን ኦ ማይ ጋድ በጣም ነው ማቃቸው። ለመጀመሪያ ጊዜ ነው የገባሁት። በጣም ቴንኪው። እግዚአብሔር ይባርክ። አመሰግናለሁ። ደስ ብሎናል። አሜን አሜን። እኔ ቻውሽ። እሺ እሺ። ቃልዬ እስቲ በእርግጥ አሞት ሊሆን ይችላል። ቃልዬ ግን ሰላም በለው። ኦኬ ቃልዬ እንዴት ነህ? በኢየሱስ አንተ አታውቀኝ። በጣም ቀጥልበት በቃ በዚህ እሺ። ጌታ ይባርክ። በቃ ሌላ ምለው ነገር የለም። በጣም እወዳለሁ። ቴንኪዩ ወንድሜ ስላገኘሁ ደስ ብሎኛል። እኔም እሺ ሰላም ብያለሁ። እሺ ቃልዬ ገድላትና ምናምን ለክርክር አይሆንም ይል ነበር ማለት ነው። እንደምታውቁት አንድ ቀን ከእንትና ጋር ገባ ከኤርሚ ጋር ማለት ነው። ግን ምን እያለ ነበር በፊት ግን የሚለው እሱን እናየዋለን። መጀመሪያ ቆይ ዛሬ በጣም ደስ የማይል ነገር ቅድም ሳሰማቸው ነበር። እስቲ አንተም ስማው፣ ሌሎቻችሁም ድጋሚ ስሙት። በእውነቱ ቤተክርስቲያን እና ሌሎቻችሁም መጠየቅ አለባችሁ ጌታን። እውነቴን ነው። እንዲህ አይነት ብሎ እንደው የሚሸወድ ክርስቲያን አሁን ጭራሽ የለም ማለት ይቻላል። ግን አሁንም ድረስ አንዳንድ ፕሮቴስታንቶች የሐሰተኛ ትምህርታቸው ወይም ልዩ ወንጌላቸው በመጽሐፍ ቅዱስ ትምህርት እንዳይመታ ራሳቸውን የሚሸሽጉት የሚደብቁት ገድል ላይ እኮ እንዲህ የሚል አለ በማለት ነው። አሁንም ድረስ አኬ ጥሩ ነው እንግዲህ ፍላጎትህን በጣም ደስ ይላል። በጣም ያለ መነቃቂያ ሊቲው አሁንም ገድል እንደሚያስፈልግና ገድል በምድር ላይ በቤተክርስቲያኗ ዙሪያ የሚሰበክ በዋናነት ማለት እችላለሁ በዋናነት ከመጽሐፍ ቅዱስ ይልቅ ድርሳን፣ ታምራት፣ ገድል እንደገና ደግሞም መልካም ገድል መልክ በዋናነት እየተገለገለችበት ያለው ቤተክርስቲያኗ እሷ ነው። ስለዚህ እነዚህ ገድሎች ደግሞ እንደምታውቁት የጻፈ ያጻፈ፣ ያነበበ ያስነበበ፣ የሰማ ያሰማ መንግስተ ሰማያት ይገባሉ፣ በሕይወት መጽሐፍ ስማቸው ይጽፋል ብሎ የሚያስተምሩ ናቸው። ይህንን ደግሞ እኔ አላልኩም፣ የራሳችሁ የቤተ ክርስቲያን ሊቃውንት ያስተማሩትን ላሳያችሁ። የክርስቶስ አድርጋ ማስረከቧ ነው። ክርስቶስ አሁን ልብ አድርጎ አኬ አይሆንም ነው ያለን። እንግዲህ እንዴ የሃይማኖት መከራከሪያ ካልሆነ ለምንድን ነው ሃይማኖት አይደለ ወይ እዚህ ጋር እያስተማሩ ያሉት? ምዕመን ነው እያስተማሩ ያሉት ማለት ግን ምንድን ነው የሚያስተምሩት? ገድል ነው የሚያስተምሩት ማለት ገድል ሃይማኖት አይደለም ወይ? እስቲ ቆይ ኢማን ነው እስቲ ቆይ ድምፅ አለ። ቆይ አልዘጋ ስላለኝ ነው ያወረድኩትኝ። ኦኬ እኛን ነው ለሰማዕታት የሸለማቸው ምዕመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላ ምን አደረገ? በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት መግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስምሽን ስሙን በሕይወት መጽሐፍ ጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኝ ርስላል ብሎ ዛሬ ቃል ኪዳን ገባላት። ለሁላችንም ተስፋ ሰጠን መድኃኒዓለም ኢየሱስ ክርስቶስ። ምድራዊ መልአክ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ
በዝቋላ ባህር ኢትዮጵያንና የኢትዮጵያን ሕዝብ ማርልኝ ብለው ለ100 ዓመታት ባህር ውስጥ ተዘግዝቀው ምሕረት ሲለምኑ አጋንንት በእሳት ፍላጻ ሰውነታቸውን እንደ መርፌ ቀዳዳ እስኪበሳ ድረስ ይነድፋቸውና ይወጓቸው ነበር። ጻድቁም ከ100 ዓመት በኋላ ከባህር ሲወጡ ያሰቃዩዋቸው የነበሩ አጋንንትን በመብረቅ አጥፍተዋቸዋል። ዓለም ትልቁ ስራ ስለሆነ ምናልባት ካልተሰማችሁ አነሳ ያለ ድምፅ ስለሆነ በዝቋላ ሐይቅ ውስጥ ለ100 ዓመት ተዘቅዝቅ በጭንቅላቸው ነበረ ሲጸልዩ የነበሩት። ለ100 ዓመት ጌታ ኢየሱስ የሰው ልጆችን ለማዳን እንኳን የዓለምን ሁሉ ኃጢአት ለመሸከም 40 ቀን 40 ሌሊት ጸልየዋል። ግን ውሃ ውስጥ ገብቶ እኔ ምን አይነት ነገር ኦኬ እሺ ችግር የለውም ግን ለምን ማለት ለምን ነው የማትጠይቁት ማለት ነው? እንድትጠይቁ ነው። እኛ አሁን እየተቃወምን ምናምን ሳይሆን ግን እንድትጠይቁ ነው። ይሄ ነገር ምን ያህል እውነት ነው? በምንስ መረጃ ነው? አሁን ይህን ስሙ። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ አሁን እያሉ ያሉት የክርስቶስ አርአያ ስለሆነ ክርስቶስ እግራችሁን እኔ እንዳጠብኳችሁ ተጣጠቡ ብሎ ስለነበረ የእንግዳ ሲመጣ ውሃው አይደፋም። ምን ይደረጋል? ይጠጣል። ይሄ ኢትዮጵያ ውስጥ ከጤና አኳያ እኮ መጠየቅ አለበት። የትኛው መንገዳችን ነው? የትኛው ውሃችንን እናውቀዋለን። በሳምንት ነው የምንታጠበው። እኔ ጆሞ ህንፃው ላይ ነበርኩኝ፣ እንትን ላይ ኮንዶሚኒየም የውሃውን ችግር አውቀዋለሁኝ። እና እንደዚህ ባለው ሁኔታ እና እንዴት ነው የዛንተው ውሃ ማን ስለጠጣ ነው? ግን ጌታ ኢየሱስ ክርስቶስ እኔ እንዳደረግኩት አድርጉ ብሏል። ግን አድርጓል? ክብር እንኳን የለውም ማለት ነው። አሁን እኛ አባት እኔ ምዕመኑን ማክበር ነበረባቸው። አሁንም ይሄንን እንድትጠይቁ ነው። መጽሐፍ ቅዱሳዊ ነው ወይ? በአባቶች ሳለ ወይ? በፊት አባቶች እግር እየታጠበ ይጠጣ ነበር ወይ? መታጠብ ብቻ አይደለም። ቀጥሎ ስሙ ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባት። የትናንትናው ክርስቶስ ዛሬም አለ። ይጠጡታል እና የእንግዳ ግርጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ስሙ እዚህ ጋር የእንግዳ እግር አጥበው ቤታቸውን የሚረጩት። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባት። የትናንትናው ክርስቶስ ዛሬም አለ። ይጠጡታል እና የእንግዳ ግርጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው። የእንግዳ እግር አጥበው ቤታቸውን የሚረጩት። እግር ማጠብ የመድኃኒዓለም ግቡና ካላችሁ ይህንን ነገር እስቲ አስረዱ። አሁን እዚህ ጋር ደግሞ የጳጳሱ ነው። እጣቢ ይከፋፈላል። አያችሁ እዚህ ጋር እጣቢ የተከፋፈለ ሲሻሙ አያችሁ። ቀዳ አሁን ይሄ ለራሱ አስቀረ ማለት ነው። እየዳሰሰው ነው። ይሄው ነው እንግዲህ ቅዱሳን፣ ይሄው ነው አያችሁ። አይ ቃሪዬ አሞሃል፣ ግን እስኪ ትንሽ ነገር ይሄድበት እስቲ። ይህንን ነገር ትንሽ እንዳው የምትመክረውም ካለ አሁን ከጤናማ አኳያ እንዳው ከእንትንም አኳያ ይሄ ነገር እንዴት ይታያል?
ለማህበረሰቡ የእግር ያጠባችሁበትን እጠቡ ብሎ ማስተማር ተገቢ ነው ከኢትዮጵያ አኗኗር? ያው እንግዲህ እንዲህ አይነት ነገሮች እንዳይገለጡ ነው ብዙ ወከባ ያለው። እንዲህ አይነት ነገር እንዳይገለጥ ነው። ለእንደዚህ አይነት ጥያቄዎች ወጥተው ምላሽ ሲሰጡ አይተናቸው አናውቅም እዚህ ጋር ያሉ ፖሊሲዎቻችን። ምክንያቱ ደግሞ ይታወቃል። ምንም እንትን ልታደርጉት አትችሉም፣ ልትሸፍኑት አትችሉም፣ የሆነ ልታገናኙት አትችሉም ከመጽሐፍ ቅዱስ ጋር። ምንም ልታደርጓቸው የማትችሏቸው ነገሮች ናቸው። ከልቲክ ናቸው። እንደነዚህ አይነት ከልቲክ ነገሮችን እንዴት አድርጋችሁ ነው ዲፌንድ የምታደርጉት? ይሄ ስለሚገባቸው አፖሎጂስቶቻችን እንትን አያደርጉትም፣ ይሄን አይነኩትም፣ ኦርቶዶክስ አፖሎጂስቶች ማለት ነው። ግን እስቲ የእግር እጣቢ የመጠጣትን ጉዳይ የክርስቶስ ምሳሌ ነው ስለተባለ ወደ መጽሐፍ ቅዱስ እንሂድ። እንዴ ክርስቶስ እግራችሁን ተጣጠቡ ሲል እጣቢውን ጠጡት የሚል ትእዛዝ አስቀምጧል። እንዲያብሩ ምን አይነት ነገር ነው? አንደኛ እንግዲህ አራት አይና ከሚባለው መምህራን ይሄ ይወጣል። ዋት ዳዝ ዛት ሚን ራሱ ክርስቶስ እግራችሁን ተጣጠቡ፣ እርስ በርስ እግራችሁን ተጣጠቡ እኔ እንዳደረኩት ብሏል። እሱም ጠጥቶ አላሳየንም፣ እናንተም የታጠበውን ጠጡት አላለን። እሱም ትህትና ሊሆን አይችልም። ትህትና ከዚህ ባለፈ መንገድ የሚገለጥ ጉዳይ ነው። የወደቀውን ወንድምህን የማንሳት ወንድሜ ከኔ ይሻላል ማለት ለወንድምህ ዝቅ ማለት በክርስቶስ ዝቅ ማለት በክርስቶስ አርአያነት ነግሮናል። ክርስቶስ ትህትና እንዴት እንደሚሆን ነግሮናል። የመንፈስ ፍሬ ነው ትህትና። ስለዚህ በመንፈስ ቅዱስ ነው የምናፈራው እንጂ እንደዚሁ እንደው እንትን የምናደርገው ነገር አለም። ስለ ውሻው ሶሪ እንግዲህ ክርስቶስ ስለእናንተ ነፍሱ እንደሰጠ እርስ በርሳችሁ አንዳችሁ ለሌላችሁ ራሳችሁን ስጡ መጽሐፍ ቅዱስ የሚነግረን ማለት ነው። እሱ እንደወደዳችሁ እናንተም ተዋደዱ እያለ የክርስቶስ ምሳሌነት እንድንከተል ይነግረናል። ያ ምሳሌነት እጣቢ መጠጣትን አይጨምርም። ይሄ አንደኛ እንትን አይደለም፣ የትህትና ጉዳይም አይደለም። ሁለተኛ ነገር ያው እንግዲህ አሜባ ባለበት። ሶስተኛው ግን የእግዚአብሔርን ቃል ምን ያህል ነው የምትንቁት? ምን ያህል ነው የማይበቃችሁ? የእግዚአብሔር ቃል እንዲህ አይነት ሰዎች የምትቀበሉ ሰዎች ምን ያህል ነው የእግዚአብሔርን ቃል የምትንቁትና የማይበቃችሁ? በቂ አይደለም ለእናንተ ማለት ነው። ምንም ነገር ለመንፈሳዊ ህይወት እውነተኛ የሆነውን ነገር ለመያዝ እውነተኛውን ህይወት ለመኖር ስለ ትክክለኛውን መንፈሳዊ ህይወት ለመገንዘብ ኦኬ፣ እንዴት ነው ቃሉ የማይበቃችሁ? በቃ ይሄ የመጀመሪያው ጉዳይ ነው። እንዴት ነው ቃሉ የማይበቃችሁ? ሶፍትንም ረሳኸው ይላል እንዴ? ሶፍት እኛ እንትን ያደርግነዋል፣ እየተቃወምነዋል እንዴ? እስቲ ውጡና ተቃውሙት እስቲ እናንተ እንዴ። ሶፍት ያበላው ሰውዬ እኮ እኛ ራሳችን ሐሰተኛ የምንለው ነው። መምህርህ እንደዛ ናቸው እንዴ? እንዴት ነው ነገር? መምህር ሶፍት እንደሚያበላው ሰውዬ ናቸው። ኦኬ። ስለዚህ ጉዳዩ እናንተም ጋር እንዲህ ያለ ሳይሆን እኛ የምንቃወመውን እናንተ ግን ደፍራችሁ አትወጡም፣ አትቃወሙትም። እንደውም ትሸፍኑትና ይሄን ላለማውራት በተቻለ አቅም ትርቃላችሁ ከሱ። ምን ይሄ እኮ የታወቀ ነገር እኮ። ኦኬ። ስለዚህ ይሄ የጤናው ጉዳይ እንደሱ እንትን ሆኖ እያለ የእግዚአብሔር ቃል ግን ምን ያህል ነው የሚንቁት? ምን ያህል ነው የማይበቃቸው? ምን ያህል ነው የእግዚአብሔር ቃል በቂ የማይሆንላቸው? እኛ ሶላ ስክሪፕቹራል የምንከተል በመሆናችን ደስ ሊለን ይገባል ብዬ አስባለሁ። ተረት ብዙ እንትን አያደርገን፣ አይማርከን። የሚማርካቸው አሉ፣ እነሱንም ሐሰተኛ ብለን ፈርጀናቸው። እኔ በዛ መንገድ እመለከተዋለሁ። ከዛ በተረፈ ግን ቅድም ያየሁት ቪዲዮ አርሴማ እኛን ወደ ክርስቶስ ማቅረብ ነው ስራ የሚል ሀሳብ ስሰማ ታዲያ ከነገረነት ጋር እንዴት ነው የማይገናኝ? ኦኬ፣ ከነገረነት ጋር እንዴት ነው የማይገናኝ? ጨዋታ ነው ተጫወቱ። ወደ ክርስቶስ ያልቀረበ ይድናል እንዴ? ስለዚህ ከነገረነት ጋር ይገናኛል። ጭራሽ ደግሞ ምህረት የሚሰጠው ሰው ምን አይነት ሰው ነው ሲባል መጋረጃ የሰጠ ገድሉን ያስተረጎመ ወይ ሲተረጎም የሰማ ሁሉም በቃ ከገድሉ ጋር የተገናኘ ከአርሴማ ለአርሴማ የሆነ ነገር ከማድረግ ጋር የተገናኘ ሆኖ እናገኛለን። ያው ጥቅስ ይጠቅሱላችኋል። እንደዛ ሲሆን ጥቅስ ይጠቅሱላችኋል። በጻድቅ ስም አክቹሊ ነቢይን በነቢይ ስም የሚቀበል ጻድቅን በጻድቅ ስም የሚቀበል በደቀ መዝሙር ስም ውሃ የሚያጠጣ የሚል ሀሳብ ይዘው ይመጣሉ። ያ በአባቶች ዘንድ እንዴት እንደተተረጎመ ግን አይነግሯቸውም። የአባቶችን ትርጓሜ ካዩ እንትን ያደርጋሉ፣ ትምህርታቸውን ኦልሬዲ ይተውታል። ምክንያቱም
እሱ ክፍል ሲተረጎም የተተረጎመው ማንም ሰው የእግዚአብሔር አገልጋይ ነኝ ወንጌል ሰባኪ ነኝ ብሎ ከመጣ ከአንተ ምንም እንዳይቀር የምታደርግለትን ሁሉ አድርግለት ነው። ክርስቶስ እንደውም የሞቀው ውሃ ሁላ አላለም፣ ቀዝቃዛ ውሃ ነው ያለው። የማሞቅበት የለኝም እንኳን እንዳትል ምክንያት አሳጥተዋል፣ ቀዝቃዛ ውሃ። ስለዚህ አገልጋይ ነኝ ብሎ ከመጣ ሐሰተኛ መሆኑ በራሱ ራሱን የሚያስጠይቀው በእግዚአብሔር ነው። አንተ ግን ስጥ ነው ፖይንቱ የነበረው ማለት ነው። ሶ በዛ ውስጥ ያንን ይዞ እንዴት ነው መምጣት የሚቻለው? ጥቅሱን ይዞ እንዴት መምጣት አይቻልም። ሶ ግን በቃ ለሆነ አካል እንትን ማለት ይሄ ምንድነው ለዛ ቤተክርስቲያን የሆነ ነገር ማድረግ በቃ ያስምራል፣ ምህረት ያሰጣል። ምን ማለት ነው? የገቢ ምንጭ አድርገውታል ማለት ነው። ምህረት ነው፣ የእግዚአብሔርን ምህረት፣ የእግዚአብሔርን ቃል፣ የእግዚአብሔርን ሐሳብ፣ እግዚአብሔር ለሕዝቡ ያለውን በነፃ በክርስቶስ በማመን የሰጠውን ነገር ምን አድርገውታል? የቢዝነስ አይዲያ አድርገውታል ማለት ነው። ኦኬ ሶ መጽሐፍ ቅዱስ ላይ የትም ቦታ የማታገኙት ነገር በተለይ አዲሱን ኪዳን ስትመለከቱ ከባድ ነው። እንትንም በፈቃዳቸው የሚያመጡልኝ ስጦታ ብሎ ለእግዚአብሔር ራሱ ስጦታን በፈቃዳቸው እንዲያመጡለት ይናገራል። ለእስራኤላውያን ማለት ነው ብሉይ ኪዳን ላይ ስጦታ ሲያመጡለት ግን ለእግዚአብሔር ኦልሬዲ ስለተቀበሉት ስለዛ አዲስ ምድር አዲስ ህይወት ነው እንጂ አዲስ ሌላ ምህረት እንዲያገኙ አይደለም። ስለሰጡኝ ምህረት እሰጣቸዋለሁ ብሎ እግዚአብሔር አይናገርም። ከሱ ጋር በተያያዘ ያለው ያ የደም መስዋዕት ብቻ ነበር። ያ መስዋዕት ደግሞ የክርስቶስ ምሳሌና ጥላ ነው። ከዛ በተረፈ ለእንትና በእንትና ስም ይሄን አድርገህ በእንትና ስም እንዲህ አድርገህ የሚባል ነገር የለም። አዲስ ኪዳን ላይ ጭራሽ የለም። ምህረቱ በክርስቶስ በማመን የተገኘ ምህረት ነው። አለቀ። ወደዛም ወደዚህ የምናደርገው አይደለም። መጋረጃ ሰጣችሁ የምትቀበሉት ምህረት የለም። ይሄ ኮሜርሻል እንትን ነው፣ ኮሜርሻል አይዲያ ነው። ሶ እኛ ደግሞ ጀስት ንግድ ቤት አለ የሚገባ ነው፣ ቤተክርስቲያን የሚገባ ነው። ሶ እኛም ጋር የምንጠላቸው ሰዎች አሉ። በቃ እኔ ባርካለሁ አንተ ገንዘብ ይዘህ ትመጣለህ የሚሉ ዘባቾች አሉ እኛም። እነዛን ሰዎች ግን ሐሰተኞች ናቸው፣ እነሱ ጋር እንዳትደርሱ ብለን ኦኬ፣ እንዳትደርሱ እነሱ ጋር በጭራሽ እነሱ ሐሰተኞች ናቸው ብለን ልክ እንደዛው ይሄንን ማለት ግን አይቻልም በኦርቶዶክስ ቤተክርስቲያን ውስጥ። ለምን ደግሞ አይቻለው? የማይቻልበት ትልቁ ምክንያት የመጀመሪያው የቤተክርስቲያኗ አካል ነው እንጂ ከቤተክርስቲያኗ ውጪ እንደሆነ የሚታሰብ ነገር አይደለም። ገድላቱ ምን እንዳለ ቅዱሳን በተባሉ ሰዎች ስም የተጻፈ ነው። ስለዚህ ያንን ለማውጣት መሞከር ከጥቅሙ ጉዳቱ ያመዝናል። ሁለተኛ ሲመስለኝ አብያተ ክርስቲያናቱ ራሱ የሚያገኙትን ገቢ የሚያገኙት ከእንደዚህ አይነቱ ነገር ነው። ሶ እንደነዚህ አይነት ነገሮች እያሉ ማውጣት የሚቻል ነገር አይደለም። እኛ ጋር ብትመጣ አስራት ታወጣለህ። አስራት የምታወጣበት ምክንያት ግን የሆነ የትውልድ ምህረት ለማግኘት ግን አይደለም። እግዚአብሔር ስለሰጠህና የሚያገለግሉ አገልጋዮች መብላት ስላለባቸው። ሶ ቤተክርስቲያን ገቢ ያስፈልጋትም አይደለም። ገቢዋን ግን ምህረት ከማግኘት ጋር አገናኝታ ገቢዋን ወደ ክርስቶስ ከማቅረብ ጋር በሰውየው ስም ሰጥቶ በዛ ሰውየው ወደ ክርስቶስ ከመቅረብ ጋር አገናኝታ ካወራችሁ ሲምፕሊ ነገረ ክርስቶስን፣ ትምህርተ እግዚአብሔርን፣ የመጽሐፍ ቅዱስን ዋና ሐሳብ ምናምን ሁሉ ነገረ ድነትን ሁሉ ጀፕሮዳይዝ አድርጋለች። ሶ that's why we are not orthodox. of course ሌሎች ነገሮችም አለ፣ ኢንቮኬሽን አለ፣ ሌላም አለ ከፈለክ። ግን እንደነዚህ አይነት ነገሮችን ስንጠይቅ ምላሽ የላቸውም። ይኸው ማንም አይመጣም። አሁን አይቻለኝ ማንም አይመጣም። እስቲ ኑ ግቡና እስቲ ንገሩ እስቲ ይሄንን መጽሐፍ ቅዱሳዊ መሰረት አስይዙ ሲባል የለም በገድል ምናምን ይሏል ማለት ነው። ሙስሊሞቹ አንድ የሚያደርጉት ነገር አለ፣ አንድ አይነት እንትን ስላለው አንድ አይነት አፕሮች ስላለው ማለት ነው። የሚያፍሩባቸውን ሐዲሶች ይሄ ሊጠቅስ ነው ይሏል ማለት ነው። ሐዲሱ እኮ የነሱ ሊጠቅስ ነው ይሏል። እንዴ ያንተና ሊጠቀስኩት የራሴ እኮ አይደል ሊጠቀስኩት። አሁን ይኸውልህ መሐመድ አይሻን ሲያገባ እሱ 50 ምናምን አመቱ ነው፣ እሷ ደግሞ 9 አመቷ ነው ሊል ነው፣ 6 አመቷ ነው ሊል ነው ይላል። እዛም ይላሉ እንዴ እናንተ ከነሱ ጋር እንትን ስትሉ ቀላል ይላል እንዴ? እና በጣም ይገርማል መመሳሰሉ እንጂ ያ እና እንትን ነው ይሄ በቃ ወይ አልቀበለውም፣ በቃ ይሄ ስህተት ነው አልቀበለውም ብለህ ከዚያው አልቀበለውም እያልክ እኮ ልትጠቅስ ነው ማለት ጥሩ። አልቀበለውም አይደለም ያለው ዶግማ አይደለም ነው ያለህ ራሱ። እዚህ አካባቢ ያሉ ሰዎች ራሱ ዶግማ አይደለም ነው ያለው። እሺ አይሁን፣ እኔ ዶግማ ነው አይደለም ያልኩት፣ ይሄን አልቀበልም ብለህ ቤተክርስቲያኗ አካል መሆን ትችላለህ። አይ ኮፕቲክም መሆን ትችላለህ፣ አርመንም መሆን ትችላለህ ይላል። ስለዚህ እህት እናት አይደላችሁም እኮ ትዊን አይደላችሁም። በቃ እንዴ እናንተ ጋር ያለ የምህረት በር እዛ የለም እያልከኝ ነው ድሮ እያልከኝ ያለው። ጥያቄው ዶግማ ነው ወይስ አይደለም?
ከዛ ያለፈ ነገር ነው። ሶ ይሄን አልቀበልም ብለህ የቤተክርስቲያን አካል መሆን ትችላለህ ወይ? አትችልም ከሆነ ከቤተክርስቲያን ውጪ ድነት ስለሌለ በእነሱ ምልክት ውስጥ አክቹሊ እኛም ጋር አለ፣ ግን የቤተክርስቲያን ትርጉማችን የተለየ ነው። እነሱ ጋር ግን ከቤተክርስቲያን ውጪ እዚህ ቪዚብል ከሆነው ከእነሱ ቤተክርስቲያን ውጪም ድነት ስለሌለ ሲምፕሊ ገድላትን ካልተቀበልክ ድነት አደጋ ላይ ነው። በሌላ አባባል ሰው ይሄን ምን ይሉሃል? አይ ዶግማ አይደለም ይሉሃል። ዶግማ አይደለም ትቀበለዋለህ አትቀበለውም ነው ጥያቄ ያለው። ኦኬ ዶግማ ነው አይደለም እንዴ? ዶግማ ሊስት አላችሁ እንዴ? ሲጀመር ዶግማ ያለው ሰው ነው ዶግማ አይደለም የሚለው። የት አለ ዶግማ ሊስት ነው? ግን ዶግማ ሊስት ሳይኖራችሁም ዶግማ አይደለም ብላችሁም አያዋጣም። ምክንያቱም ቀጣዩ ጥያቄ ያለው ትቀበለዋለህ ወይ ይሄንን ነው እንጂ በምንም መልኩ ዶግማ ነው አይደለም የሚል ክርክር ውስጥ አይደለም። በሌላችሁ ዶግማ ምን ሆነ እንትን ትላለህ? መጽሐፍ ቅዱሱ ከሳይኖር ዶግማው ሳይኖር ግን ፊት ለፊት ያለው በተጻፈ መልኩ ፊት ለፊት በተረጋገጠ መልኩ ያለው ገድል ነው። እንዴት ሆኖ ነው ታዲያ? በጣም ብዙ ስብስብ ነገር ነው ያለው። ከዚህ ሁሉ ስላወጣን እግዚአብሔር ይመስገን። እዚህ ውስጥ የምትሰሙ ካላችሁ ለጌታ እድል ስጡት። በቃ ጌታን ስሙት። መጽሐፍ ቅዱሳችሁን ክፈቱና ወደ ጌታ ቅረቡ፣ ወደ ኢየሱስ ቅረቡ። የእኛን ነፍስ ያሳረፈው ኢየሱስ ነው። እኛ ያረፍነው በኢየሱስ ነው። እኔ ያረፍኩት በኢየሱስ ነው። ኦኬ ወንድም እህቶቼ እዚህ ያሉ ያረፉት በጌታ ነው። ሶ ጠጋ በል ውስጥ የሚያሳርፍ ጌታ አለ። እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። በአባቴ ቤት ብዙ መኖሪያ አለ ብሎ የተናገረ ኦኬ ለወስዳችሁ እመጣለሁ፣ መኖሪያ አዘጋጅቼላችሁ ስፍራ አዘጋጅቼላችሁ ለወስዳችሁ እመጣለሁ ያለ ያ ድንቅ ጌታ አለ። ያ መሐሪ ጌታ አለ። ስለዚህ ፕሮቴስታንቲዝም ኢዝ ኦል አባውት ፋይንዲንግ ዳት ሎርድ። በቃ እኔ ፕሮቴስታንት ሆኜ የምኖረው ኦርቶዶክስም የማልሆንበት ምክንያት የሆነን ተቋም የሆነን ቤተክርስቲያን የሆነ ቀኖናና ዶግማ ጠብቆ መኖር የድህነት ኢኩቫለንት እንደሆነ እንዳላስብ ነው። ፕሮቴስታንት ሆኜ የምኖረው ለዛ ነው። የትም ዲኖሚኔሽን ልሁን ሁል ጊዜ አይዲያዬ ክርስቶስን ማግኘት ነው፣ ከክርስቶስ ጋር መኖር ነው። በቃ ክርስቶስን መጠጋት ነው እንጂ የሆነ ተቋም ውስጥ ገብቼ እዚህ ተቋም ውስጥ ያለ ድኗል ከዚህ ተቋም ውጭ ያለ ምናምን ለማለት አይደለም። so that's why we are Protestants። ለዚህ ነው በጌታ ነኝ ስል ደስ ይለኛል። ምክንያቱም መታችሁ ሌላ ነገር ብትፈልጉ እስቲ ከጌታ ሌላ ነገር አለው ቃል ብላችሁ ብትፈልጉ አንድ ነገር አታገኙ። በጌታ ነኝ ካልኩ አለቀ። አርሴማም የለችም፣ በእንትና በኩል የሚገባም ኪዳን የለም፣ በእንትና በኩል የሚገባ ምህረትም የለም፣ በእንትና በኩል ያገኘሁት ነገርም የለም። አለቀ በቃ። በጌታ ነኝ ካልኩኝ በጌታ ነኝ አለቀ። ሶ ብትፈልጉ ከጎን ከጀርባ ምን ብትፈልጉ በጌታ ያልሆነ ነገር አታገኙ። የኔን ድካም ካልሆነ በስተቀር የኔ ሰብአዊ ድካሜን ካልሆነ በስተቀር ኦኬ በምንም መልኩ አታገኙ ሌላ ነገር። ለምን ሲባል በጌታ ነኝ ካልኩኝ አለቀ። ጌታን ስፈልግ ነው የምኖረው ከነ ድካሜ ራሱ ማለት ነው። ሶ that's why I'm not ኦርቶዶክስ በሆን አይ ኮንቨርሴሽን ሳልቀበል በዛ ቤተክርስቲያን መቀጠል አልችልም። እነዚህን ገድላት ሳልቀበል በዛ ቤተክርስቲያን መቀጠል አልችልም። ኦኬ ኢንቮኬሽን ወደ ሌሎች ወደ ፍጡራን መጸለይን ሳልቀበል በዛ ቤተክርስቲያን መኖር አልችልም። ባጭሩ ክርስቲያን ተብዬ ከነሱ ጋር መኖር አልችልም። ኦኬ ስለዚህ በጌታ ነኝ ባለበት ቅጽበት አንድ ኦርቶዶክሳዊ አይ ኮንቨርሴሽንን መጣል ይኖርበት ነበር። በጌታ ነኝ ካለ አንድ ኦርቶዶክሳዊ አይ ኮንቨርሴሽን ሳይጥል ነው የሚለው። ወደ እንትና ወደ ባጸደ ነፍስ ወዳለው ወደ ሆነ ቅዱስ መጸለይን ሳይተው ነው በጌታ ነኝ። ስለዚህ ከጌታ ሌላ ነገር ብትፈልጉ በእንትና በኩል የተገባ የሰባ ትውልድ ምህረት፣ በእንትና በኩል የተገባ የሰባ ትውልድ ኪዳን፣ በእንትና በኩል ደግሞ ወደ ሆነ ፍጡር በመጸለይ ደግሞ የሚገኝ ምህረት፣ ይቅርታል፣ የእንትናን አማላጅነት ምናምን እያላችሁ ነው እንትን የምትፈልጉት ማለት ነው። ስለዚህ በጌታ ነኝ ለኦርቶዶክስ አይሰራም ነው ባጭሩ በጌታ ነኝ ለኦርቶዶክስ አይሰራም። እስቲ የሚሰራ ከሆነ ለሚቻሌንጅ ነው ግቡ እንዳለ እየጻፈ ነው። ናገባ ቆይ እንዲዬ ናገባ ትልቅ ሰው ከሆንክም ማጽናለሁ በኋላ እንትላል ናገባ እንዳለ ሰላም ነህ ወረደ አረግባ እባክህ
በጌታ ነን ስንል ያምርብናል። እንደ አንድ ኦርቶዶክሳዊ በጌታ ነኝ ሲል ግን ሌሎች ነገሮችን አሁን እንደሚደረገው ከጀርባው ጎትቶ አስቀምጦ ትቶ ምናምን ነው በጌታ ነኝ ሲሉ ስለሰሟቸው ማለት ነው። ሌላውን ነገር ሁሉ መሬት ጥሎ ምናምን ሳይሆን ሸፍኖት ነው፣ ከጀርባው ሸፍኖት ማለት ነው። ኦኬ ከጀርባው ሸፍኖት። ስለዚህ በጌታ ነኝ የሚለው የግብዝነት ነው ማለት ነው። ኦኬ እኛ ግን በጌታ ነን ስንል ሌላ ነገር ራሱ ያስፈልገን ወደዛም ወደዚህም ብለን ኢየሱስን ብቻ ነው የምንፈልገው እንጂ ብትፈልጉ የምታገኙት እኛ ቤት ኢየሱስን ነው እንጂ ሌላን አይደለም። እናንተ ጋር ግን የብዙ ገድላት ኪዳናት አሉ። እናንተ ጋር በጣም ብዙ ልክ ያልሆኑ ነገሮች አሉ፣ ልክ ያልሆኑ ትምህርቶች አሉ። እነሱን ይዛችሁ በጌታ ነን ማለት በጭራሽ አትችሉም። ስለዚህ ኦርቶዶክሶች በጌታ ነን ለማለት ብዙ ይጠብቅባችኋል ብዬ አስባለሁ። እኛ ግን በጌታ ነን። ኑ ወደዚህ ጌታ ኑ ወደ ኢየሱስ፣ ልብ ወደሚያሳርፈው ኢየሱስን ብቻ ብላችሁ አይከን ቬነሬሽን አልቀበልም ብላችሁ ብትቃወሙ በማግስቱ ትባረራላችሁ። ኢየሱስን ብቻ ብላችሁ ኦኬ ሌላ ተረት የማታገኙት ግን እኛ ቤት ኑ ወደ ጌታ አሴ ይብቃይ። ያ በጣም ግሩም ነገር ነው የተናገርከው በእውነቱ። ያ እንግዲህ ርዕሳችንን አይታችሁታል። ኦርቶዶክስ የማልሆንበት ምክንያት ጋዝ ከዛ ቤት እኔ በጌታ እራት ወጣው የሚል ሰምቼ አላቅም። እንደምታውቁት ሁላችንም የሚያስወጣን ምክንያት አለ። እዛ ቤት ኢየሱስን የሚሸፍን በጣም ብዙ ነገር አለ። አባቶቻቸው እየተናገሩ ነው፣ የመምህራኖች ማለት ነው። ጎላ ሚካኤልን ሰምታችኋል። ጎላ ሚካኤል የተባለበት አሉ እንግዲህ አንድ መምህር ሲናገሩ ከፍ ባለ ደረጃ ያሉ የሃይማኖት አባት ማለት ነው። ሰምታችኋል፣ ታውቃላችሁ እናንተ። ጎላ ሚካኤል እዛ መንፈስ ቅዱስ ነበር ቤተክርስቲያኑ። ስለዚህ መንፈስ ቅዱስ ታቦቱ እዛ ያለ ሰው ሊመጣ አልቻለም። ስለዚህ ምን ይደረግ? ህብረተሰቡን ወደ ቤት የሚያመጣ ገንዘብ የሚያመጣ ምንድን ነው ተብሎ ተመካከረ አሉ። ከዛ ሚካኤል ይምጣ ተባለ። ገቢ የሚያመጣው ሚካኤል ስለሆነ ከዚህ የተነሳ ሚካኤል ሲመጣ በህዝቡ ሁሉ ጨረቃ መሰለ። ከዛ ምን ተባለ? ጎላ ሚካኤል ከማን? ከፈጣሪው ይልቅ አሉ። ከመንፈስ ቅዱስ ይልቅ ጎላ ሚካኤል አሉ። መምህሩ ናቸው ያሉት። ቪዲዮን አሳይቻችኋለሁ። ያው እኔ ደካማ ነኝ መልሼ ማምጣት አልችልም እንጂ ማለት ነው። የማልሆንበት አንዱ እዛ ቤት ብቻውን አይደለም ጌታ ንጉሥ፣ ሌሎችም አሉ። ብቻውን መድኃኒት አይደለም እዛ። እንዲሁም ሊቀ ሊቃውንት የተባሉኝ የሊቃውንቶች አስተማሪ ማለት ነው። እሳቸው ሲናገሩ የሰማሁት ምን ይላሉ? መድኃኒት ሌሎችም አሉ ይላሉ። ክርስቶስ ብቻ አይደለም መድኃኒት፣ እዛ ሌላም አለ። ቅድስት ድንግል ማርያም መድኃኒት ናት። መንግስተ ሰማያት የሚያስገባ መንገድ ክርስቶስ ብቻ አይደለም። መርታ መንግስተ ሰማያት የምታስገባ ናት እሷ። ሌሎችም አሉ በየቀኑ ሺዎችን ከሲኦል የሚያወጡ። ጌታ ኢየሱስ ምሕረት ያደርግ። ዳንዬ እንዴት ነህ? ሰላም ነው? እኔ በጠዋት እኮ በቃ ቤት እንትኑ ስለሞላ ነው እንግዲህ ማዕረጉ ሞልቷል። ሪዞርቱን አክሲዮን ገዝተው እየተቀደሙ ሁለት ነው እዚህ ቤት ያለውና እንትን ሲሉ ያኛውን ሲያስወርዱ ገርሙ ቃሌ ሰላም ብያለሁ። ወንድሞች ወገኖች ሁላችሁም መቅዲ ዳኒ እንዴት ነህ? ሰላም አሎ ስጠፋ እኮ ለካሞ ነውና እግዚአብሔር እንግዲህ ሙሉ ጤናውን እንግዲህ ያድል ይፈውስ። አሜን አሜን። አይዞ አንዳንዴ እንዲህ ጨጓራ ያሰቃየኛል። አይዞኝ እረፍትም ብዙ ይፈልጋል ነገር መሰለኝና አይዞ ያላወቅንም ሰሞኑን
እንደዚህ አይነት ነገሮች ትንሽ እንትን ብሎ አባርቶ ነበረ ባይዘው አስቼ አሁን ወደ ይሄ ቅርብ ጊዜ ከሉተራውያን ጋር ምናምን የሆነች ቀዳዳ አግኝተው እንትን ለማለት የራሳቸውን እንዳይነሳ የሚያደርጉበትን ሲስተም በጣም ቀዳዳ ይፈልጋሉና በድጋሚ ገብቼ ሳይ አስቼ ማዘዘው እንደገና እያልኩ ነበር። ተባረኩ ሁላችሁም። እንግዲህ ሰዎች ይህን ሁሉ ነገር ይዘው ታቅፈው እውነተኛ ሰላም ሳያገኙ እንዲኖሩ በጣም በቃ የተሰራ ነው ማለት ነው። ቀደም አንድ ነገር ብሏል ይመስለኛል ብሎ ቃሌ ገንዘብ የሚገኝበት አንዱ መንገድ ይሄ ነው። ባይዘው ረጅም ጊዜ ህንፃ ማሰሪያ ምናምን እየተባለ በእነዚህ በየሄዱ ይገብራሉ ምናምን ለዛ ገንዘብም ብዙ ገቢ ስላለው ይታወቃልና ያው እነሱ እኛን ብሎክ ለማድረግ የሚሉበትን መንገድ ቃሌ በደንብ አንስቶታል። እኛ እኮ ኦፊሻሊ የምንቃወመው ነገር ነው። እንትናን እዩ ጩፋን እስራኤል ዳንሳን እንደዚህ እኛ መች እንትን አልናቸው አቅፈን ተከላከልናቸው። ሶላ ስክሪፕቸራ ስንል እኮ ሶላ ስክሪፕቸራ የምንለውን ቃል እንደምናከብር ከእግዚአብሔር ቃል ሐሳብ የሚጣረሱ የትኛዎችንም አይነት ልምምዶች ኮንፍሮንት እናደርጋለን። በእግዚአብሔር ቃል እንቃወማለን፣ ግለሰቡንም ቢሆን። ይህን ማለት ፐርሰናሊ ሰውየውን ምናምን ሳይሆን ልምምዱን ሙሉ በሙሉ አንቀበለውም፣ አናስተናግደውም። ይህን ወጥተን እንቃወማለን። እነሱ ግን በቃ እዛው ተሸጉጠው አይ ይሄ ቅድም ቃሌ ዶግማሊስት ሲል ነበርና ዶግማ ያልሆነውን ነገር አንስታችሁ እንዴት መመስረቻ ያልሆነ ነገር አንስታችሁ እንዴት እንትን ትላላችሁ ሲላሉና ማምለጫ መንገድ ነው። እና ይህን ሁሉ ማለት እየሰማችሁ ደግሞ አንዳንድ ሚስ አንደርስታንዲንጎች አሉ። በተለይ ከኛ ወገን የሆኑ በጣም በቃ የቲፎዞ መንፈስ የያዛቸው ቲክቶክ የሚያፍገመግማቸው ሰዎች ሊኖሩ ይችላሉ። እና ሰከን ብላችሁ ሰዎች ምን አይነት ጨለማ ውስጥ እንዳሉ አብዛኞቹ አሁን እንደዚህ አይነቱ ፕሮቴስታንት ቤተሰብ ውስጥ ተወልዶ ያደገ ላያውቀው ይችላል። ግን እናስ ቃሌ ብዙዎቹ እዚህ መተው ይሄንን መልሰው ትምህርትም እየገለጣችሁ ያላችሁት ብዙ የምታውቁት ነገር ነውና ተባረክ አስቼ ቀጥሉበት። ሰዎች ማምለጥ ስላለባቸው ነው ብዬ አስባለሁ። ብዙውን ጊዜ እንደምታውቀው ዋና ቀጥተኛይቱ መንገድ ኦርቶዶክስ ናት፣ ወደ እሷ ከመጣችሁ ምናምን ይላል። እኛ ቀጥተኛይቱ መንገድ ፕሮቴስታንት መሆን ነው የሆነ ወይ ጴንጤ መሆን ነው ምናምን አለ። ከቃሉ እውነት ጋር ከክርስቶስ ጋር እውነተኛውን ክርስቶስ አግኝታችሁ የዘላለም ሕይወት አገኙ ነው እንጂ የሆነ ተቋማዊ ወይ ደግሞ የሆነ ቤተ መቅደስ እነሱ እንደሚሉት ህንፃ ውስጥ የሆነ ታቦት አድሮ እዛ ውስጥ ሰዎች እንትን እንዲሉ አይደል፣ እውነተኛውን ኢየሱስ እንዲያገኙ ነው። ይሄ ነው ፖይንታችን። ይሄ ነው እዚህ ጋር ቲክቶክ ላይ የሚለፉ ልጆች እንትን የሚሉት ብዬ አስባለሁና ቀጥል የጌታ ሰው እስኪ አይ ቲንክ ከፍቷል መሰለኝ ሌላ እንትን ክርስቶስ ያ ተባረክ። እውነት ነው። ትንሽ እንዳልከው አንዳንድ ልጆች ትኩረታችንን ወሰድ አድርገውት ነበር። እንደው መለስ አድርገናል። አሁን ተመዘናል እንደገና ማለት ነው። እንዳልከው ማለት እንዴ በአንዴ እኮ አዘጉብኝ እኮ አላያችሁም? እዚህ ከእንትኑ ላይ እኮ እያሳየኋችሁ ነው እኮ ሪፖርት የተደረገብኝ። ያ አየሁት፣ ገርሞኝ እኮ አይደለ? ጣቅ ነው ያደረጉኝ እና ሪፖርት ያደርጋሉ እነሱ። አያችሁ እንዳይነሳ ፕሮፋይል ኮፒ ሊንክ አስደርግ። ምናልባት እኔ አሁን እሱኛውን እንትን ማድረግ ከቻል ከዚህ ዩዘር ኔሙን እስቲ እንግዲህ እንትን ነገም ቢሆን ስታገኙት አስቴር ሪዞርት እንትንን ኦገስቲንን ሰርች ላይ ጻፉትና ገዛ ኮፒሊንግ አድርጉት። እሺ ቶሎ እንዲመልሰኝ ማለት ነው። ይኸውላችሁ እንግዲህ እነዚህን ስሟቸው። አሁን እነዚህ እዛ ውስጥ ያሉት ወጣቶቹ ናቸው። ስሙ ኢየሱስ ነው ይቆያል። ምንም አሁን እሱ እንትን አላልኩት ነው እንትኑ ነው። ምን ዋናው ፖይንት ላይ እንምጣ። ገድላት ላይ ነው የምጠይቃችሁ።
እኔ አሁን እየነገርን ያለ ነው። ደግሞ እኔ ደግሞ ሀሳባችንን ካገኘኸው ኢዮባን ይሄ እነ ሚኪዬ ናቸው ሀሳብ ላይ እንዳለን ከተረዳኸው ያለንበት ሀሳብ ላይ ይሰማል። ማውራት እንችላለን። ምን አላችሁ መሰለህ ያን ያለ ነው ዲቴል ባገኙን ዳትን መጽሐፍ ቅዱስን መመርመር ይሰማል። ሪዋይ ይሰማል። እሺ ሰለም እየገባ ነው። ገብቷል። ምን አልክ መሰለህ ቀድም ስህተት ሲገኙ አልቀበልም የማለትን ስልጣን ማን ሰጠ ብለህ ነበር አይደለ? እሱ ላይ ነው ዋናው ፖይንት እሱ ላይ። አዎ የኔም ጥያቄ እሱ ላይ እኮ ነው። እሱን ላሳያችሁ እኮ ነው። ያንን ጥያቄ እንድትመልሱልኝ እኮ ነው ጥያቄ ያቀረብኩት። ስለዚህ በደማስቆ መንገድ ሳውልን ያገኘው ኢየሱስ ነው ብለህ ታሪክ ተፋልሶ ካገኘው አንዴ ቶሚ እሺ ምንድነው የጳውሎስ መልእክታት አንድምታ ጳውሎስ ጌታ ካረገ በ8ኛው ዓመት እንደተመለሰ ይናገራሉ። የኔ ጥያቄ ምንድነው ተአምረ ማርያም ላይ ማርያም እንዳገኘችው ይናገራል። የቤተክርስቲያናችን መጽሐፍት ደግሞ በ64 ዓመቷ በስጋ ከዚህ ዓለም እንዳረፈች ይናገራል። እዚህ ጋር ምንድነው ጳውሎስ ሲመለስ ድንግል ማርያም በህይወት እንዳለች ነው ማለት ነው ታሪኩ የሚያሳየው። እንደዛ ከሆነ ተገለጠችለት እና የመግቢያውን ብረት በትር ብትቃወም ለአንተ ይብስብሃል አለችው የሚለውን የታምረ ማርያም ክፍል ስላልገባኝ መልሱልኝ። አሁን ይሄን ለመረዳት ከበደኝ መጽሐፍ ቅዱስ ላይ ካገኘሁት አንጻር ማለት ነው። ወንድሜ ልብ ይሄ መረዳት ስለከበደ መልሱልኝ። እሺ ዮቢ ጠይቀህ የለ አሁን የጠየቀውን ጥያቄ መጠየቅ አንተ አልገባህም። አሁን አንድ የምትለይልን ነገር አለማወቅና አለመቀበልን ለይ ነው። አንተ ካላወቅከው ለማወቅ አባቶችን መጠየቅ አይቀልም። እሺ እኔም እንዳንተ አልገባኝም። ስለዚህ ሁለታችንም ገድላትን አንቀበልም ማለት አለብን። ካልገባኝ እሺ ለአንተ የሚሆን መልስ ከሌለኝ ሊቃውንቱን መጠየቅ አለብህ እንጂ ለትምህርት ታውለዋለሁ። እሺ በጣም ጥሩ። አንተም ለምሳሌ አሁን አልገባኝም ማለት ካልገባ እንደኔ ጠያቂ ነው እንጂ የምትሆነው አለመቀበላችሁ እንደዚህ እኔንም ልታስተምረኝ አትችልም ማለት ነው አይደለም? ጠያቂ ሆነ ነው እንጂ ልታስተምር እኔ አንተን እኮ አላስተማርኩም። አባቶች ምላሽ ሰጡ እኮ ገድላት ላይ ያልገባችሁ ነገር ካለ ቅድስት ቤተክርስቲያን ትመልስላችኋለች ብለው ምላሽ ሰጡ። አባቶችን የሊቀ ሊቃውንቱን ትምህርት ሁላችን ሰማን እኮ ምንም ያንን ማስተጋባት ሳያስፈልገው ሁላችን ስለሰማን ተርጓሚም ሳያስፈልገው የሊቃውንቱን ሀሳብ መተርጎም አያስፈልግም። እነሱ ከገለጹት በላይ ልንገልጸው አንችልም። የአንተ ማብራሪያ አያስፈልግም ማለት ነው በሊቃውንቱ ላይ። አይ እንዲህ ማለት አትችልም ካልከኝ ግን ጥያቄ ልትመልስልኝ ይገባል። ማትመልስ ዮባሮስ ላይ ልታወራኝ አትችልም ማለት ነው አይደል የሚሆነው? ኦኬ አይ እሺ ተረዳው እኮ ሀሳብህን አይደል? የሊቃውንቱን የከፈትንበት ያስተጋባንበት ምክንያት ደግሞ ገድላት ላይ ልዩነት ወይ ደግሞ የታሪክ ስህተት የመሰለኝ ነገር ካገኘው በግሌ አለመቀበል እችላለሁ ያለን ሰው ስላለ አባቶች ደግሞ እንደዛ ማድረግ አትችሉም። አለመቀበልህን ለቤተ ክርስቲያን ነው የምትሰጣት። ምላሽ የምትሰጥህ ቅድስት ቤተ ክርስቲያን ናት የሚል ነገር አለ። ስለዚህ አንተን በግል ይህን ክፍል ለመቀበል ከበደኝ። መጽሐፍ ቅዱስ ጋር ካየሁት አንተ እኮ ከከበደ ቅድስት ቤተ ክርስቲያን አለች። ሊቃውንቱን መጠየቅ አይቀልም ወይ? ይሄው አልቀበልም ብሎ ከማስለስክልኝ ይኸውልህ ሊቃውንቱን ጋር ከመሄዳችን በፊት ሊቃውንቱማ በራሳቸው ያብራራሉ እኮ። አንተ ግን የእነሱን ሀሳብ ይዘህ እያብራራ ስለሆነ እንደ አብራሪ ከተቀመጥክ ትመልሳለህ። ካልሆነ ደግሞ ምን ይሆናል ማለት ነው? ሁላችንም ዝም እንላለን ማለት ነው። አይ የገድላቱ ጠበቃ በሚመስል መልኩ አንድ ሰው ካወራ በዚህ መልኩ ነው መረዳትን ማስተካከል ያለብህ ብሎ ሊያስተምረኝ ይገባል። ካላስተማረኝ ዝም ብሎ እንዲያትበል ከሆነ ምን ይሆናል መሰለ? ሰዎችን ዝም ብሎ ማሸማቀቅ ብቻ ነው እንጂ መልስ ማይሰጥ ሰው ለምን በዚህ ልክ እንትን ይላል ብዬ እዮብ አንዴ ሚኪ ዝም በል። ጥያቄ አለ ያነሳው የተናገርከው ነገር አለ። ምናልባት ያነሳው የተናገርከው ነገር በደንብ ላስቀምጥልህ። ምናልባት አሁን በደንብ ታዳምጠኛለህ ተስፋ አደርጋለሁ። ይሄው ነው እንግዲህ ቅዱሳን እዛ ቤት የማይገጫጩበት የለም። አሁን ሰዓት ስለሄደ ነው እንጂ የሀገር ተዘጋጅቷል። ይሄ ሁሉ የምታዩት የተላከ ነው። ይታያቸዋል። እዛ ቤት በየቀኑ ተመልሰናል። አሁን ወደ ቀድሟችን ተመልሰናል። አሁን አንዳንድ ልጆች ወንጌላውያን ውስጥ ያላችሁ ልጆች
እኔ አውቄ ነው ዝም ያልኳችሁ። ድጋሚ በማንሳት ሌላ አቴንሽን እንድታገኙ አልፈልግም። ይገባችኋል? ልጅ ውስጥ ያላችሁ ልጆች ማለት ነው። አውቄ ነው ዝም ያልኳችሁ እና እናንተም አታንሱት እሺ። ቅዱሳን ቻት ላይ ምንም አይነት ነገር ማለት ነው። በቃ ሰዎች የተሰማቸውን ሊናገሩ ይችላሉ። በቃ አለቀ። ዛሬ የተናገሩትን ደግሞ ነገ ወይም ሊተውት ይችላሉ። እዚህ ምንም አናነሳም ማለት ነው። ምንም አናነሳም እና ብለዎችም ደግሞ ሆኑ እሺ። እናንተ ወጣቶች እንደ እኔ እኮ እንቅልፍ አጥቼ እዚህ ጋር ከእናንተ ጋር 8 ሰዓት ሰብርቼ እንግዲህ እዚህ ሀገርን ስራ እንደገና መጥቼ ከእናንተ ጋር ቁጭ ብዬ እንዴ አንድ እርምጃ እንድትሄዱ ነው እንጂ ይሄኛውን ስንደፍ ነው ይሄኛውን ስንደፍ ነው ይሄኛው እንደ ባለ ጥበብማ ሊኖራችሁ ይገባል። በጋራ ነው መስራት ያለብን እሺ። ቅዱሳን ወጣቶች ናችሁ፣ ይገባኛል። ስሜት አላችሁ፣ ይገባኛል። እና ግን ሁሉንም ግን በስሜት መለሰን አንችልም። አንዳንዱን እያለፍን ካልሆነም ደግሞ በውስጥ ተመካክረን አንዳንድ ነገሮችን ምን እንላቸዋለን እንፈታቸዋለን ማለት ነው። እና ቻትስ ላይ የምትለዋወጡ ልጆች ዛሬ አሁን እዚህ ውስጥ 113 ልጆች አላችሁ። አንዳንድ ቻት ላይ የምትለዋወጡ ልጆች በጌታ ፍቅር ይዣችኋለሁ። ማንም ሰው እንዳይመለስ እሺ። በጎ የሆነ ነገር መልካም። አሁን እንመለስ ወደ እንትናችን። አሁን ዳንዬ ራሱ ሲል ነበር አያችሁ፣ ትኩረታችንን አሳጥተውን ማለት ነው። ደግሞ ሌላ 6 ወር ደግሞ ሌላ አንጠብቅም። ይህ እንደምታዩት ነው እንግዲህ የሰው እንግዲህ ነፍስ ታወጣለች ይላሉ። ድነት እንግዲህ በቅዱሳን በኩል ነው። በእነዚህ በነፍስ በጻድቃን ሰማዕታት በሚሏቸው በኩል ነው። በየቀኑ ከሲኦል ይወጣሉ ብለው በየገጠሩ ሰዎችን ያምናሉ። እና ድንገት አንድ ሰው ቲክቶክ ላይ ሲመጣ ከላይ ሆኖ የሚሰማን አለ። ከላይ ሆኖ የሚሰሙ ልጆች አሉ፣ ብዙ ልጆች ሳይገቡ ማለት ነው። ስለዚህ ይህንን እናንቃበት እሺ። ቅዱሳን እናንቃበት። የአገር የሆነ የአገር ይኸው ያሳያችኋለሁ። ይኸውና የአገር የሆነ የተላክልኛል እንዳታስቡ። የአገር ምንም ችግር የለውም። የአገር የሆነ ነው።